ደግሞ ጥያቄዎች ያው ብዙ ጥያቄ አለ። እስቲ አሪፍ ጥያቄ ውስጥ ጠይቁና እንመልሳለን። እስቲ መለስ ኮላብ ለሚለው አንድ ኮላብ ይመጣላችኋል፣ አታስቡ። ያ ኮላብ ያስፈልጋል። ያበደ ኮላብ አለ። እሺ ሌላ ስትራቴጂ ፕራይስ አክሽን ሌላ ዱባይ ነኝ አመት ትሬደር ሃፍ ኩሽን ኦልሬዲ ጥያቄሽን ጠየቅሽ፣ ሌላ ጠየቅሽ። ፕራይስ አክሽን ቤዚካሊ ፕራይስ አክሽን ነው የማደርገው፣ ግን በራሴ ዴቨሎፕ ያደረኳቸው ነገሮች አሉ አስ ስትራቴጂ ቢካዝ ለርኒንግ ኔቨር ኤንድስ ጋይስ። መማር መቼም አይቆምም፣ መቼም የሚያልቅ ነገር አለም። ሶ ኢቨን ዶ ዩ ማስተር ዋን ስትራቴጂ ዩ ስቲል ሃቭ ቱ ዴቨሎፕ እና ሁል ጊዜ ማስተር የምናደርገው ነገር ነው። ለምሳሌ let me give you an example, right? XC, I think you trade gold. I don't trade gold before this year. So after this year, I think I started only trading gold. So every day I learn from gold and not mudgami when I want to transfer to another pair. Hulli kan yemenmaru ነገር ነው. That's it. So learning never ends, guys. Perfect መሆን አይቻልም ትሬዲንግ ላይ። ሶ ፐርፌክት ሳይሆን መሆን የምንችለው ከትሬዲንግ ጋር አንድ ላይ ስዊንግ እያደረግን ማድረግ ነው የምንችለው። ሰው ዳስ ዘ ቲንግ ጋይስ። ያ 100% ያ ብዙ ሰዎች የሚጠይቁት ምንድነው መሰለህ፣ ትንሽ እዚህ ሚስ አንደርስታንዲንግ አለ ብዬ አስባለሁ እዚህ ኢንዱስትሪ ላይ። በተለይ እኔም ጭምር ነበርኩበት። አይ ዶንት ኖ አንተ ቢጊነር በነበርክበት ሰዓት ምን ያክል አፌክት እንዳደረገ ባላውቅም፣ ኤስኤምሲ እና አይሲቲ የሚባሉ ስትራቴጂ ኮንሰፕቶች አሉ። ያንን ብቻ ስቲክ አድርጎ የሚጠቀማሉ። እኔ አሁን ቤዚክሊ ትሬድ ማድረግ ነው ምንጊዜም ከትሬዱ ጋር ረጅም ሰዓት ስታሳልፉ የምትማሩት ነገር አለ። ያ ኤክስፔሪንስ የምታደረጉት ነገር ማለት ነው። ያ ነው ሞር ትሬዲንግ ላይ ፕሮፊት ሜክ እንድታደረጉ የሚረዳችሁ። እዛ ምንጊዜም ስትራቴጂ አሴናውሌጅ ያስፈልጋል። አሁን ሴ ጥያቄ መጥቶ ሊያውቃል ብዬ አስባለሁ። ካንድል ስቲክ ትጠቀማለህ፣ ፊቡናቺ ትጠቀማለህ የሚባል ጥያቄ ማለት ነው። ያ ምንጊዜም ማወቅ አለባችሁ ስላችሁ ማርኬቱ እንዴት ስትራክቸራሊ እንዴት ሙቭ እንደሚያደርግ ማወቅ ይቻል አለባችሁ። አንድ ዶክተርን ለምሳሌ ያክል ብንወስደው እኮ ብዙ ነገር ላይ ማስተር አድርጎ ከረዳት ዶክተር ሆኖ ነው በኋላ ላይ ዶክተር የሚሆነው። ምክንያቱም ሪስክ የሚያደርገው የሰው ህይወት ነው። እዚህ ጋር ደግሞ ሪስክ የምታደርጉት ገንዘባችሁ ነው። ገንዘባችሁ ሪስክ ለማድረግ ደግሞ የግድ ማወቅ መቻል አለባችሁ ነገር አለ። እነዛን ነገሮች በደንብ መገንዘብ መቻል ነው። ይህ ነው ማስበው። I think for me, ሁሉንም ነገር ላይ is important እና ዲሲዥን ላይ ራሳችሁ ከኤክስፒሪንስ የምታገኙት ነገር ነው። So I don't go use every strategy the same way that I use in every different pair. So አንድ ነገር ላይ የምታዩት ነገር ኔክስት ላይ ሀፕን ላያደርግ ይችላል፣ ግን ሀፕን የማድረጉ ቻንስ ሀይ ስለሆነ you just have to follow your trading plan and execution after you see that trade again and again. ልክ አንቺ እንዳልሽው አሁን most people ምንድነው they are so eager to lose their money. Market ለእኛ ገንዘብ ለመስጠት ኖሮ ሬዲዮ ነው everybody will be rich right now. ግን ምንድነው ሞር ቻንሳችን ሉዝ የማድረግ ቻንስ ነው። ስለዚህ always focus on learning more every day. I think every day is a process. I think everybody's problem is to make money. መጀመሪያ ላይ እና ከዛም እስከመጨረሻ ለርኒንግ ሁሌ የመጀመሪያ ነገር ማድረግ አሪፍ ነው ብዬ አስባለሁ። አሁን እንዳልከው ፊቦናቺ እንደምሳሌ if I'm trading pairs, ኖርማል ከረንሲ ፔሮች I don't do any ፌብ ምናምን ነገር ዳታ የሌለው ነገር ሲሆን፣ ለምሳሌ አሁን ጎልድ ምንም አይነት ዳታ ስለሌለን I use my fib. Why did I use my fib? I already developed it. Everyday stop loss and everyday in train የማመቻችበትን ነገር ዴቨሎፕ ስላደረኩ I use the same way. So I think ሁሌ ለመማር ከምንም ለመማር ሬዲ መሆን ይመስለኛል to become more profitable every day። እና ፕሮፊታብል ብቻ መሆን ሳይሆን ደግሞ ግሮዝ የሚባል ነገር አለ። እድገት $1,000 $100 በየቀኑ ፕሮፊት ማግኘት ፕሮፊታብል መሆን ነው። ግሮዝ የሚመጣው ግን something አንድን ነገር ኤግዛክትሊ ያን ነገር በደንብ አድርጋችሁ ስትይዙት ነው። ስለዚህ በየቀኑ ኤክስፔሪንስ ካደረጋችሁት የተማራችሁ ስትመጡ እያንዳንዱ ቀን ለእናንተ አንዳንድ ነገር የጨመረ ነው የሚመጣው። 1% ባደጋችሁ ቁጥር ደግሞ ኦልሞስት ከ2 ዓመት ከ3 ዓመት ከ4 ዓመት በኋላ የሚኖራችሁ ማይንድ ሴት የሚኖራችሁ ካፒታል በጣም ሞር ፓወርፉል ይሆናል ማለት ነው። የዛኔ ነው ሞር እንደውም የተሻለ ትሬዶችን ኤክስኪዩት ማድረግ የምትችሉት። አሁን ለምሳሌ እኔ
ብዙ ሰዎች አሉ ኦልሞስት አንተም ቴክ ታደርጋለህ። በጣም በከባባር ሎስ ሳይዝ ትሬድ የሚያደርጉ ሰዎች አሉ። እዛ ፖቴንሻሊ ከመድረሳቸው በፊት በ0.01 ሎስ ሳይዝ ነበር ማርኬት ላይ ትሬድ ሲያደርጉ የነበሩት። ያ ምንድን ነው? ምንጊዜም ኢሞሽናችሁን ኮንፊደንሳችሁን ቢውልድ እያረጋችሁ በመጣችሁ ቁጥር የምትማሯቸው ነገሮች አሉ። እንደዛም ደግሞ ሪስክ ማድረግ ጨምራላችሁ ማለት ነው። ስለዚህ ምንድነው እዚህ ማርኬት ላይ ሁሌም ተማሪ ሆናችሁ መቅረብ መቻል ነው። ተማሪ ሆናችሁ ቀረባችሁ ደግሞ ፕሮፌሽናል የሚባል ነገር የለም። 100% የሚባል አኪዩሲ የሚባል ነገር የለም። ሁሌ ከማርኬቱ መማርን ጠቅ ማድረግ መቻል አለባችሁ። ከዛ በኋላ ደግሞ ያው ምንጊዜም ሌቭል አፕ ማድረግ ነው ብዬ አስባለሁ። ያ ነው ሁሉንም ሰው ወደ ፕሮፊታብል ወደ ይባለው ሌቭል የሚያመጣው። ልክ እንደ ስትራቴጂ ገንዘብም ይለመዳል። ለምሳሌ ላይፋችን ላይ ኤቭሪዴይ የምንለምደው ነገር አለ። ገንዘብን ቢግ ሎስ ሳይዝ በምናይበት ሰዓት ሃው ማች መኒ ዳት አይ አም ብሎዊንግ ለመኖር ምን ያህል ገንዘብ አወጣለሁ፣ ለመኖር ምን ያህል ገንዘብ አለኝ፣ እኔ ካፒታል ምን ያህል አለኝ፣ አስቀምጬስ ምን ያህል ይሄን ሉዝ ባደርገው ላይፍ መሰቃቀላለሁ እያለን ሳይሆን ኤቭሪዴይ ግሮዝ አለ። ኤቭሪዴይ ብሎ የምናደርገው በአካውንት ሳይዝ ብቻ ሳይሆን በትሬዲንግ ብቻ ሳይሆን በላይፍ ስታይል ብሎ የምናደርገው ነገር ነው ሞር አዳፕት አድርገ ነው እዚህ ላይ የሚያስደርሰን። ስለዚህ ቢግ ሎስ ሳይዝ የሚመጣው ከገንዘብ ጋር አዳፕት ስናደርግ፣ ከገንዘብ ጋር አብረን ስናደርግ ገንዘብ አዳፕት የሚደረግ ነገር ነው። ስለዚህ ኤቭሪ ማይነስ ገብታችሁ የምትወጡት ማይነስን $100 ማይነስ ማየት ሳትችሉ $1,000 እና $10,000 ማይነስ ማለት ነው። ያው 597 ሰው አላችሁ እዚህ ጋር። በጣም ትልቅ ትምህርት ነው መውሰድ ያለባችሁ ብዬ አስባለሁ። ኦልሞስት 5 ዓመት 5 years ኦልሞስት እኔ 1 ዓመት ነው የፈጀብኝ ፕሮፊታብል ለመሆን። እዚህ አሁን 2 ዓመት ከ4 ወር ምናምን ነገር ነው የሚሆነኝ እስካሁን ትሬኒንግ ከጀመርኩ። ፈጣንሽ እንደውም 1 ዓመት በጣም አሪፍ ነው። ያ በጣም ግን ትልቅ ሰፈር ነበረው 1 ዓመት ከባድ ነበር። ቆንጆ ነው፣ አሪፍ ነው። አሁን አንቺ 1 ዓመት ለሌላው ሰው ሞቲቬት ያደርጋቸዋል ብዬ አስባለሁ። እኔ አትሊስት 2 ዓመት ከ6 ወር ከ7 ወር አሞዝ ሉዚንግ ጭራሽ ብሬክ ኢቨን ራሱ የወቁት 3ኛ ዓመት ላይ ነው። ብሬክ ኢቨን መሆን ራሱ ቢግ ቲንግ። ጉድ ፓርት አባውት ትሬዲንግ ጋይስ፣ ጉድ ፓርት በጣም ስትራግል አድርገን ስለምናመጣው ገንዘብ ብሎ የምናደርገውን ገንዘብ ልክ ፕሮፊታብል ስትሆኑ ብሬክ ኢቨን የመሆንና ወደ ሪል ገንዘቡን የመመለስ ቻንሳችሁ የሰፋ ነው። ምክንያቱም ይሄ ሃርድ ወርክ ሰርታችሁ የምታመጡት ገንዘብ አለ። when it comes to trading you will going to get that money back as soon as you become profitable። ስለዚህ ያ ነገር አሪፍ ነው። beside those things ግን so fucked up ምንድነው you have to ይሄ ፔኑን ልትወዱት ይገባል፣ ስትራግሉን ልትወዱት ይገባል ማለት ነው። so if you don't like the struggle you're not going to be profitable. That's it 100%. ያየን አክሰፕት ማለት ሌላ ጥያቄ ካላችሁ ወሬ ልገባ ነው። ይሄ ውሃ ውስጥ ግባ አስገባኝ ያለ ጋይስ እኮ ውሃ ውስጥ ገባ ነበር ጋይስ። ሰዓት የለው አጠፉት፣ መብራቱን አላየም እንዴ? አይ ልጆቹን ነው አስገባኝ ሲሉ ውሃ ውስጥ ግባ አልባቸው። ኦኬ ሳይኮሎጂ ክላስ ነው። አሁን የምናወራው ነገር እንዳለ ሳይኮሎጂ ነው። ማንጋይ ትልቁን ፓርት ደግሞ እሱ ነው። ትሬዲንግ ላይ ምንድነው አብዛኛውን ቴክኒካል ፓርቱን በ15 ቀን ኦልሞስት በ1 ወር ውስጥ ማስተር ማድረግ ትችላላችሁ። ቴክኒካል ፓርቱን ኤክስፔሪየንስ ሞር ትልቁ ነገር ነው። ሳይኮሎጂ ደግሞ ኦልሞስት the biggest thing ብዬ ነው የማስበው በትሬዲንግ ውስጥ። ምክንያቱም ናውሌጅ ምን ጊዜም ይያዛል። አሁን ለምሳሌ አብዛኞቹ ተማሪዎች ይመጣሉ፣ እኔ ክላስ ውስጥ አንደኛ ነበር የምወጣው ምናምን ሰቃይ ተማሪ ነኝ ምናምን ነገር፣ ግን ትሬዲንግ ላይ ስመጣ ፕሮፊታብል መሆን ከብዶኛል። አሁን ለምሳሌ አንዳንዴ አልሸነፍነት የሚባል ነገር በላይፍ ውስጥ አለ፣ የለመድከው አለ አይደል? ሁሌ ማሸነፍ፣ ሁሌ መቶ መድፈን። ትሬዲንግ ጋር እንደዚህ የሚባል ነገር የለም። ትልቁ ነገር ኤክስፔሪየንስ ያደረግከው ነገር ነው ሪዛልት የሚያመጣው። ያ ኤክስፔሪየንስ ያደረግከው ሎስ አሁን ለምሳሌ ሊሆን ይችላል። ሎስን በስነስርዓት አዳፕት ማድረግ ካልቻልክ ፕሮፊት ቅድም የሚሟሻል እንዳለው $1,000 ሎስ ሳታይ $3,000 ፕሮፊት ማየት አትችልም። ግን አክሰፕት ማድረግ መቻል አለብህ። almost 1 to 3 reward ratio $3,000 ፕሮፊት ከሆነ ያንተ ፕሮፊት $1,000 ሎስ ለአንተ አክሰፕት አድርገህ መቀበል መቻል አለብህ። ያን ነገር እንደ ትሬደር መውሰድ መቻል አለባችሁ ብዬ ነው የማስበው። ትልቁ ሳይኮሎጂካል መሆኑን ማለት ነው።
ማለት ነው አዳፕት ታደርጉታላችሁ። ኤቭሪቲንግ ገንዘብ ላይ አዳፕት የሚደረግ ነገር ስለሆነ ዶንት ራሽ ኢት። ራሽ ማድረግ ሳይሆን ፐርፌክትም ባይሆን አትሊስት ጎ ስሙዝሊ ማርኬትን አንደርስታንድ አድርጉት። ከዛ በኋላ ምንም ከብዛኝ ቀለል አድርጋችሁ አስቡ። ትሬዲንግ ራሱን የቻለ ኮምፕሊኬትድ የሆነ ነገር ነው። ስለዚህ try to make it simple. Always make trading simple. ያለበለዚያ ጭራሽ ገንዘብ ብዙ እያደረክ የምትሬድ የምትኖርበት ነገር በትንሽ ጊዜ ሊከብዳችሁ ይችላል። ስለዚህ stay consistent, stay ፔኑን እንትን በሉት፣ ፔኑን ውደዱት። ፕሮፊታብል እንደምትሆኑ ኦልዌይስ እወቁ። ልክ አንድ ነገር ራስን ማጥፋት የሚለው ነገር ቀላል ነገር ይመስል ከባድ ነገር ይመስላል። እኔ ራሴን ለማጥፋት ድረስ ብዬ አስለቅሶኝ ያውቃል። ምክንያቱም የማገኘውን ገንዘብ ከየት እንደማገኘው እኔ ስለማውቅ ማለት ነው። ግን ያ ሁሉ ነገር ካን ጊቭ ዩ ስትሬንግዝ እና ገንዘቡን ከመጣ በኋላ ደግሞ ድጋሚ ፕሮፊታብል የመሆን ቻንሳችሁ እያነሰ ድጋሚ ደግሞ እየበለጠ የሚሄድበት ጊዜ አለ። ስለዚህ ሁሌም ፕሮፊታብል ከሆናችሁም በኋላ ደግሞ ሉዚንግ ስትራይክ ውስጥ ልትገቡ ትችላላችሁ። ኤቭሪቲንግ ፔኑንም መውደድ መቻል አለባችሁ ብዬ ነው የማስበው። ሌላው ቀላል ነው ጋይስ። አትሊስት ኢትዮጵያዊ ሆኖ ፕሮፊታብል የሆነ ትሬደር ማየት መቻል ራሱ ትልቅ ነገር ስለሆነ አይ ቲንክ ይመቻችኋል ያስባል። በቅርቡ ደግሞ ኮላብ አድርገን አብረን ቁጭ ብለን ትሬድ እያደረግን እናሳያችኋለን እንዴት እንደሆነ ሁሉም ነገር ተባብለን ነበረ። እንደውም ተባብለን እኮ ባለፈው ተጠፋፋን በዛው ፕላን ነው ችግር የለውም። እንደዛ ነው። ኤኒዌይስ በቃ ፈታ ቤትሽ ነው ልጠቅልሽ። እናወራለን። እንዴት የሚወጣው እንዴት ነው ታውቂያለሽ? አስወጪ ግን ያልጨበት እኛ ትታሻለች ችግር የለውም።